ቤተክርስቲያን ስትገቡ ስንሳለም ምን ብለን ነው ተሳልመን የምንገባው? ለሰማያዊቷ ኢየሩሳሌም አምሳያ የሆንሽ አንቺ ቅድስት ቤተክርስቲያን ሆይ ሰላምታ ይገባሻል። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ቅድስት ብለን ነው ግራውን ቀኙን አምዶቿን ተሳልመን የምንገባው። ለምን ግራውን ቀኙን አምዱን ተሳለማላችሁ ተብለን እንኳን ብንጠየቅ ግራና ቀኙ የቤተክርስቲያን አምድ በነገራችን ላይ ክርስቶስን የገነዙት የዮሴፍና ኒቆዲሞስ ምሳሌ ነው። ቤተክርስቲያን ሰው ሁሉ ሲገባ በግራም በቀኝም ተሳልሞ ይግባ የሚባለው ክርስቶስን ሰው በሌለበት ጊዜ ላይ ሰው ሆነው የገነዙት ዮሴፍና ኒቆዲሞስን ማመስገን አለበት እያሉ። ሁለተኛ ስትገቡ በነገራችን ላይ ቤተክርስቲያን ውስጥ ባዶ እጅ መግባት አይቻልም። እየሰማችሁ ነው? ቅራናችሁ እንዴ? ይሄ ስርዓቱ ነው። እንግዲህ ምን ቅርም ቢለን ወደ ስርዓቱ እናድጋለን እንጂ ስርዓቱን እኛ ወረድበት ማጡስ አንጥለው። ስንገባ ግን ባዶ እጃችንን መግባት አንችልም። ለምን? የምንሳለማቸው ዮሴፍና ኒቆዲሞስ ክርስቶስን ለመገነስ ሲሉ ባዶ እጃቸውን አልመጡም። የአርማትያስ ዮሴፉ የራሱን የሆነውን መቃብር እንቀበርበታለሁ ያለውን አሳልፎ ሰጥቷል። ስለዚህ ለእግዚአብሔር ስትመጡ ለእናንተ ማረፊያ ይሆነኛል ብላችሁ የምታስቡትን ነገር ለሱም እንዲያርፍበት ይዛችሁ ነው እንላለን። ለዛ እኮ ነው እናንተ በቤታችሁ ማረፊያ የሚሆን ብዙ ቤት አላችሁ፣ ለሱም ማረፊያ ያስፈልገዋል ብላችሁ እኮ ነው ቤተ መቅደስ የሰራችሁለት። ልክ ዮሴፍ እንዲህ እንዳረገው ሁሉ ኒቆዲሞስም ባዶ እጁን አልመጣ። ክርስቶስ የሚገነዝበትን የተልባ እግር ጨርቅ ይዞ እንዲሁም ደግሞ የከርቤ ሽቶ ይዞለት ነው የመጣው። ለዛ ነው ሰውም ሲገባ ቤተክርስቲያን ውስጥ ባዶ እጁን አይምጣ። የሚችለውን መባ ስጦታ ለእግዚአብሔር ያቅርብ። ብዙ ላይሆን ይችላል፣ ጥቂትም ቢሆን ግን ተመስገን ብሎ መስጠት አለበት። ያለው እንዲባረክለት ማለት ነው እንጂ እንዲጎልበት አይደለም።